ሁለንተናዊ ብልጽግናን ለማረጋገጥ ለሚደረገው ብርቱ ርብርብ የሴቶች ሚና የማይተካ ነው። ሀገር ግንባታ ከቤተሰብ ነው የሚጀምረው። በመልካም ስነ ምግባር የተቀረጸው ሀገር ተረካቢ ዜጋ ማፍራት የሁሉም ድርሻ ነው። ቀዳሚው ቁልፍ ምስጢር ግን ከሴቶች እጅ ነው የሚገኘው። አስተማማኝ ሰላም የሚረጋገጠው ፈጣን እድገት እውን የሚሆነው ሴቶች የማይተካ ሚናቸውን ማበርከት ሲችሉ ነው። ለዚህ ደግሞ የሴቶች እኩል ተሳታፊነት በተግባር ሊረጋገጥ ግድ ይላል። ከሀገራዊ ለውጡ በኋላ የሴቶችን ተሳታፊነትና ተጠቃሚነት የሚያሳድጉ ምቹ ሁኔታዎች ተፈጥረዋል። ኢኮኖሚያዊ ተሳትፏቸው በመጨመሩ ለአብነትም በከተማችን ፈጣን እድገት ላይ አሻራቸው ጎላ ያለ ነው። በሰላም ሰራዊት አካባቢን በመጠበቅ የከተማችን ሴቶች ግንባር ቀደም ተሰላፊ ናቸው። እንደ ስሟ ውብ አበባ ለሆነችው አዲስ አበባ ፍካት የሴቶች አበርክቶ ከቃላት በላይ ነው። በየደረጃው የሚገኙ የአመራር እርከኖች ከሌብነትና ከብልሹ አሰራሮች በጸዳ መልኩ ህዝባቸውን ለማገልገል የሚያደርጉት ብርቱ ጥረትም አርአያነት ያለው ነው። የሴቶችን ፍትሃዊ ተጠቃሚነት በማላቅ አበርክቷቸውን ከፍ ለማድረግም ተስፋ ሰጪ ስራዎች ተከናውነዋል። ለአብነትም ከተጠናቀቀው በጀት ዓመት ከተፈጠሩ ቋሚና ጊዜያዊ የስራ ዕድሎች ውስጥ ከግማሽ በላይ ተጠቃሚዎች ሴቶች ናቸው። ማህበራዊ ስብራቶችን ለመጠገን እየተደረገ በሚገኘው ርብርብም በአስከፊ የኑሮ ደረጃ ላይ የነበሩ ሴቶችን ተስፋን ወደሚያለመልም የህይወት መስመር ማሸጋገር ተችሏል። ለአብነትም በክብርት ከንቲባ አዳነች አቤቤ የቅርብ ክትትል ተጀምሮ የነገዋ የሴቶች ተሃድሶና ክህሎት ማበልጸጊያ ማዕከል የብዙዎቹን የኑሮ ደረጃ እያሻሻለ መሆኑን መመልከት ይቻላል። ማዕከሉ በአስከፊ የኑሮ ውጣ ውረዶች ያለፉ ሴቶች ስነ ልቦና የሚጠገንበት፣ ወደ አዲስ የህይወት ምዕራፍ የሚሸጋገሩበትን ልህቀት የሚገበዩበት ነው። የተለያዩ ሙያ ተኮር ስልጠናዎችን የሚወስዱ ሴቶች የስራ ስምሪት የሚያገኙባቸው እድሎች ሰፊ በመሆናቸው የማዕከሉ ተመራቂዎች ህይወታቸውን ከመለወጥ ባሻገር ለሌሎችም ተምሳሌት ሆነዋል። የሴቶችን ኢኮኖሚያዊና ማህበራዊ ተሳታፊነትና ተጠቃሚነት በማሳደግ ለከተማችን ፈጣን እድገትና አስተማማኝ ሰላም ሚናቸውን ለማላቅ የሚደረጉ ጥረቶች ተጠናክረው ቀጥለዋል።